ነገሮች ጋል ያለው የሚመስለው ነገር ብዙ ጊዜ እንትን ነው በየቦታው የመገደል ነገር ነበር አሁን ጎንደር ላይ ጸጥታ ኃይሎች ከገደሉት በላይ ወይ ደግሞ በማይተናነስ መጠን ጸጥታ ኃይሎች ላይ ጉዳት የደረሰበት ሁኔታ ነው አንዱ እሱ ስልጣን ላይ ያሉ ሰዎች አካባቢ ድንጋጤ መፍጠሩ በግልጽ እየታየ ነው ምናልባትም አሁን ህዋት ውስጥ ለልክ ስም ያላቸው ሰዎች ወይ ደግሞ በቀደም ሲል ከህዋት ጋር የነበሩ ሰዎች አደባባይ ወጥተው መናገር የጀመሩት እና ሪፖርተርም ጠንካራ ርዕሰ አንቀጽ ወደ መጽሐፍ የሄዱት ይሄ ነገር መታየቱ በሌላም በኩል ደግሞ አንዳንድ መረጃዎች እንደሚያሳዩትም በዚህ በኤርትራ በኩል ያለው ነገር ላይ በዚህ በጾረና ግንባር ላይ ያልጠበቁት ጉዳት ስለደረሰም በጦርነቱ አንገፋም የሚልም ነገር እሱም ተጨምሮ አጠቃላይ ያሉ ነገሮች የህዝቡም ደግሞ ሪአክሽን አገመሬት ላይ ያለው አንድ ነገር ቢከሰት ህዝቡ ከነሱ ጋር እንደማይቆም የተወሰነ ነገር ስላዩት ነው የሚል ነገር አለና አንደኛ ጎንደር ላይ ያው ሪአክት የተደረገበት መንገድ መሞት በቃ የሚል ይመስላል ወደ መግደል በሌላ በኩል ግን ቀደም ያነሳው ነገር አለ ጥቃት ተፈጽሟል በትግራይ ሆቴሎች በትግራይ ተወላጆች ንብረት ላይ ለወደዚህ ህዝቡን የገፋው ረጅም ጊዜ ታመቀ በደል ነው በረጅም ጊዜ ታመቀ በደል ግን ደግሞ ሲፈስ አቅጣጫ እንዳይስትና ሰላማዊ ሰዎችም ደግሞ ሰለባ እንዳይሆኑ በሰማይ ትግራይ ደግሞ ጉዳት እንዳይደርስም እሱም በተለይ ኃላፊነት ያለበት ወገን ያን ማድረግ ትክክል ነው ሲሳይ እንደውም ጥሩ ነጥብ አመጣህ ቅድም ጀምሬ ተውኩት ለህሊና ነው መዳኘት ያለበት ሁሉም ነገር በኢትዮጵያ ውስጥ የኩልነትና የሰላም ሀገር እንድትሆን ስደት እንዲበቃ ሌሎቹ ያደረጉት እንደው ምን አለ አንዱ ደርሶን በምርጫ ሰው ሲቀያየር ብናይ የሚለው የማንንም ኢትዮጵያዊ ቅን ምኞት ነው እዛ ለመድረስ ግን እያንዳንዱ ሰው ራሱ መመርመር አለበት እና አሁንም እስካሁን በየርንበት ይሄንን አይነት የኢኮኖሚ አወቃቀር ይሄን አይነት የወታደራዊ አወቃቀር ይሄን አይነት የደህንነት አወቃቀር ጨፍኖ ትግሬ ስለምጠሉ ነው የሚለው መፍትሄ አይደለም ችግሩን ማባስ ነው የሚሆነው ህዋት እንደሚያደርገው አናደርግም ስል ነው በግል ያላደርግም የኢትዮጵያ ፖለቲከኞችም ሲያደርጉ አላቅም በጣም ኃላፊነት በሚሰማው ልክ ወደ ውስጣቸው ያመቁ መቻቻልን ሲሰብኩ ነው ማቃቸው ኢትዮጵያ ፖለቲካ አንዱ እንግዲህ ያለፈው 5 አመት እኔ ማላቀው የፖለቲካ መሪ የለም ስለዚህ እንዲህ አይነት የህዋት እየቃኘ የሚለቀው አንድን ህዝብ የማስፈራራት መፍትሄ አይደለም እሱ መፍትሄው በትግራይ ስም ተደራጅቶ የኢትዮጵያን ኢኮኖሚ የኢትዮጵያን ወታደራዊ የኢትዮጵያን ቢሮክራሲ የኢትዮጵያ ደህንነት ሁሉንም የተቆጣጠረው ኃይል አይኑ መግለጥ አለበት በዚህ መልኩ መቀጠል አይቻልም የራሴ ምሳሌ መስጠት ይችላል ለምሳሌ አቶ ሳሞራ በቅርቡ ጀነራል ሳሞራ ይቅርታ ትግራይ ሄደው ወጣቶችን ሰብስበው ረጅም ሰዓት ይሰብኩ ነበር ስለ ህዋት እና ስለ ህዋት እንደዚህ ነው የሚሉት حزن عي هوحات حدا سباتون هوحات يلان سلازول سئل اجر من قدك زرب هوحات نعي مسمري هوحات نعي حزب تግራይ አለቀ ከለይ ይብልኝ هوحات حدا سبات حز سمع ابدك زرب وزرب سمع خوي هوحات كيلان ገለመለዙ ለለው حدا سبات ግን نعي هوحات ማለት መስመር هوحات ማለት ህዝቢ ከለይ ህዋት የለም ተይሉ ህዝብ ትግራይ የለን ናይ ዝርደን እንግዲህ በሳቸው አባባል ህዋት ማለት መስመር ህዋት ማለት ህዝብ ነው ህዋት ማለት የትግራይ ህዝብ ነው ህዋት ከሌለ የትግራይ ህዝብ የለም ማለት ነው የሚሉት እኔ ይሄንን አልቀበልም እኔ በ2005 ወይም በ1997 98 2000 2004 በሄድኩባቸው መድረኮች ሁሉ ይሄንን በግልጽ ስቃወም ኖር ያለው ወደፊትም መቀጥለው ማምነው እንደሱ ነው ለና አቶ መለስ ግልጽ ጥያቄም አለ ኢንተርሃሞ የሚባል ነገር ያነሱ ህዝቡን በመሃል ለመከፋፈል እየሞከሩ ነው ኢንተርሃሞ ዘረኝነት ይመስለኛል ዘረኝነት እርሳቸው ናቸው መጀመሪያ ከወርቅ ህዝብ የተወለድኩት ብለው ሌሎቻችንን ጨርቅ ብለው የሰደቡን ግን እኛ ኢትዮጵያውያን የኦሮሞ ህዝብም ለኛ ወርቅ ነው የትግራይ ህዝብ ለኛ ወርቅ ነው የአማራ ህዝብ ለኛ ወርቅ ነው በአጠቃላይ ኢትዮጵያ ህዝብ ለኛ ወርቅ ህዝብ ነው ከዚህም እናልፋለን የኤርትራ ህዝብ ለኛ ወርቅ ህዝብ ነው እና የትግራይ ህዝብ በስሙ እየተነገደ ከኢትዮጵያ ወገኖቹ ጋር ሊያጣሉ የሚሞክሩት እና ተመለስ
ዛሬም ከትግራይ ህዝብ ጋር አብረን ቆመናል። በቲፒኤልኤፍ በኢህአዴግ ላይ ያለንን የጠነከረ ተቃውሞ ከትግራይ ህዝብ ጋር አታያይዙ። ጥያቄያችን ኢህአዴግ ኢትዮጵያን አይወክልም። የህወሓት ጀግናና የትግራይ ጀግና የተለያየ ነው ወንድሞቼ። ለኔ ፈረሴ የቀይ ባህርን ውሃ ሳይቀምስ አይመለስም የሚለው አሉላ አባ ነጋ ነው የኔ ጀግና። የኢትዮጵያ ድንበር ባድመ የሚለው መለስ ዜናዊ የኔ ጀግና ሊሆን አይችልም። ይጥቀምም አይጥቀምም የኢትዮጵያ ህዝብ አብዮታዊ ፓርቲ ብሎ ሊይዙ ሲሄዱ በፎቅ ላይ የወደቀው ተስፋዬ ደበሳይ ስለ ኢትዮጵያ ላይ ሞተና ለኔ እሱ ነው ጀግና። ስዩም መስፍን ለኔ ጀግና ሊሆን አይችልም። ይሄ የጠበበ የጎጥ ሀሳብ ይዞ መጥቶ ኢትዮጵያን የሚያክል ትልቅ ሀገር በጎጥ ሂሳብ መመንዘርና ማጥፋት እንዴት ሊሆን ይችላል? ይሄ መንግስትና እናት ዝንጀሮ አንድ ናቸው ይባላል። ምንድነው? ዝንጀሮ ጠዋት ስትነሳ ልጇን በሆዷ አዝላ ነው የምትሄደው። ልጅቷ የምታውቀው መታዘባል። ዝንጀሮዋን እንደዛ ያደረገችው የጠዋቱ ጤዛ ብርዱ ሆዷ እንዳይነካት፣ መሳሳ ላይ ደግሞ በጀርባ ታዝላታለች ፀሐዩን ለመከላከያ። ህወሓት የትግራይ ህዝብ መከላከያ እያደረገው ነው። ትግራይ እግሩ ተሰንጥቆ ውሃ ያጣ መዓት የትግራይ ህዝብ አለ። ስለዚህ እኔም ማምነው አሁንም ህወሓትና የትግራይ ህዝብ የተለያዩ ናቸው። ቤዙ በእርግጥ የትግራይ ነው። የትግራይ ወላጆች የትግራይ ወጣቶችም ይህን ነገር አይናቸውን ገልጠው እንዳዩ ፈልጋለሁ። የተበደለ ህዝብ ምን ሊያደርግ ይችላል? ወዶ ነው ወይ? ለምን ከፋው? ይህን መጠየቅ ለምንድን ነው ያቃተው? ለምንድን ነው ሌላ ህዝብ እንዲህ መሆን የጀመረው የሚለውን አይን መግለጥ ያቃተው ለምን? ለምሳሌ የአቶ መለስን ስለ ሙስሊሞች ሲጠየቁ ያሉትን እንደ ምሳሌ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። እንዲህ ከሆነ ህወሓቶች ሁሉ ትግራይ ናቸው፣ ትግሬዎች ሁሉ ግን ህወሓት አይደሉም። በዚህ ብንስማማ የሚሻል ይመስላል። እሱ እንግዲህ አቶ ጀነራል ሳሞራ ያልከው ምናልባት ደግሞ በጣም አሳሳቢው ነገር እኚህ ሰው የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው። የጦር ኃይሎቹ ጠቅላይ አዛዥ ህወሓት ማለት የትግራይ ህዝብ ነው አሉ። ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ እንደሚካሄድ ሁሉ እየተነገረ ነውና ዲሞክራሲያዊ ምርጫ ተካሂዶ ሌላ የህወሓት ቢሸነፍ ሳሞራ የሚመሩት ጦር ኃይል ሰላማዊ ሽግግርን ይፈቅዳሉ የሚለው እሱ አብሮም ተያይዞ መታየት ያለበት። ምናልባት ጀነራል ሳሞራ ይሄ ፖለቲካ ሴራ ውስጥ ሳይገቡ ፊት ለፊት ስለሚናገሩ ይመስለኛል። ምናልባት ይሄንን የሚቃወሙት አሁን ይሄን ተቃውመው ጽሁፍ ጽፏል ጀነራል አበበ ተክለ ሃይማኖት የአየር ኃይል አዛዡ። አበበ ተክለ ሃይማኖት በአደባባይ መነገሩን ይቃወሙት እንጂ በተግባር እዚሁ ስራ ላይ ደግሞ የቆዩ ሰው መሆናቸውን ያው የሚያውቋቸው ሰዎች የበለጠ ይናገራሉ። በተለይ አየር ኃይል ውስጥ በነበሩበት ሰዓት ቢነገር ነገር ነው። ጀነራል ሳሞራና እሳቸውን የሚያመሳስሏቸው ነገሮች ይነሳሉ ብዙ ጊዜ። እነዚህ ካፒቴን ተሾመም ሌሎችም አየር ኃይል ውስጥ የነበሩ ሰዎች አበበ ተክለ ሃይማኖትን ሲጠቅሱ በጣም ስለ ዘረኝነት ነው የሚጠቅሱት። የህወሓት በጋራ የሚጋራው ነገር ቢሆንም አንዳንድ ሰዎች ላይ ደግሞ ትንሽ ጠንከር ይላል የሚባል ነገር አለ። ከነዚህ ውስጥ አንዱ እሳቸው ናቸው። ጀነራል ሳሞራ ደግሞ ምናልባት ታስታውስ ከሆነ መቶ አለቃ አንዳርጌ መስፍን በሞት መንፈስ ሀገር ሲታመስ የሚል መጽሐፋቸው ላይ ያስቀመጡት የአቶ ሙልጌታ በሪሁን የፕሮፌሰር አስራት ጠበቃ የነበሩ እሳቸው የአንበሳ ባንክ መስራች ናቸው። እዛ ባንክ ውስጥ ጀነራል ሳሞራም አሉበት። በአብዛኛው የትግራይ ተወላጆች ያሉበት ባንክ ነውና ውስጣቸው በተፈጠረ ችግር የሌለ ነገር አያይዘው አማራን ገለን ከቀበር ነው በኋላ እዚህ እንደገና እንዲያንሰራራ አንፈቅድም ሲሉ እሳቸው እዛው መድረክ ውስጥ ነበሩ። አንቀጠቀጠኝ ይላሉና እዛ መጽሐፍ ላይ ሁሉ የታተመ ታሪክ ነውና ጀነራል ሳሞራ እንግዲህ መስመር አስምረው የሚሄዱ ሰው መሆናቸውም በዚህ ላይ እኮ እንደው ይቅርታ አድርግልኝና ህወሓቶች በጸረ አማራ ጥርሳቸውን ነቅለው ያደጉ መሆናቸውን እኮ ለውይይት የሚቀርብ አይደለም። ሁሉም አንድ ናቸው። የትግል መንፈሳቸው ለዚህ ያበቃቸው የጥላቻ ኃይላቸው ለዚህ ነው 25 ዓመት አማራውን በየሄደበት ያሳደዱት። ይሄ እኮ እውነት ነው። ይሄ እኮ የማይካድ ነገር ነው። ግን አብረው ማየት ያለባቸው እንዲህ የተገፋ ህዝብ እንደነሱ መሸፈት ማመጽና ነገን ደግሞ
የጠመንጃና የመታቅና የበቀል ስርዓት እንዲያመጣ ነው የሚገፉት እንጂ ሰው የሆነ ሰው በዚህ ልክ ሲገፋ የማያምጽበት ምክንያት የለም። ምንድነው ዳመና ሲዳም ምን ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የሚል ግጥም አለና የተገፋ ህዝብ እዛ ደረጃ ይደርሳልና ለፈው 25 ዓመት የሰሩት እንደው ብዙ ጊዜ ብያለሁ አሁንም ቢሆን በየትኛው ዩቲዩብ ላይ ሎት ይቻላል ወደ ህሊናቸው እንዲመለሱ ባገኘው አጋጣሚ መክራለሁ። ምክንያቱም ስለ ትልቁ ሀገር ሲባል የግድ ነው ይሄ መደረግ ያለበት። እንግዲህ ምናልባት ብዙ ጊዜ እንትን ተባለ በእውነት ኃላፊነት ቀደም ሲል ታማኝ ያልከው ነገር አለ። የትኛውም የተቃዋሚ መሪ እንግዲህ 5 ዓመት ነው ስልጣን ላይ ቆዩት። 5 ዓመት በተለያየ መስክ ጊዜ ሰጥተው በደንብ የሚቃወሙም የተወሰነ ደግሞ መድረኩ ላይ ለታይታ የሚንቀሳቀሱም ብዙ ሰዎች አልታልፈዋል እና በነዛ ሁሉ ሂደት ውስጥ እንደው ማንም ሰው በህዝብ ነው የትግራይ ህዝብ ብሎ በህዝብ ላይ እንዲህ በጥላቻ የቀሰቀሰ እንትን በየትኛውም አጋጣሚ እናንተን አልታየም። ግን በአንጻሩ የሀገሪቱ ጠቅላይ ሚኒስትር ወይ ደግሞ ወቅቱ ፕሬዝዳንት ነበሩ ያኔ እንኳን ከትግራይ ተወለድኩኝ ብለዋል። እንዴት ይሄ ይባላል ተብሎ ህወሓት ላይ ሲጠየቁ ደግሞ ወርቅ ከሆነ ህዝብ መወለድ እስከ ማለት ሄደዋል። ሌሎች ከዛም በላይ መሄድ እንችላለን። ይገርምሃል ለትግራይ ህዝብ እኔ የተለየ ለጎንደር ህዝብ ለትግራይ ህዝብ ለሐረር ህዝብ ምናምን ምለው ነገር የለም። በእውነት አስተዳደጌ ነው። በእውነት ከልቤ ነው። ይሄን ደግሞ እግዚአብሔር ያለው ሌላው ይቀር እንደ ኢትዮጵያዊ ሁሉንም የመውደድ ፍላጎት ነው ያለኝ። እነዚህ ሰዎች ያመጡት ግን ይገርመኛል። በዘር አደራጁን፣ በዘር መንግስት ሰጡን። የትግራይ መንግስት፣ የአማራ መንግስት፣ የምናምን መንግስት አማራ ላይ የተመደቡትን ሳይ ደግሞ ያሳዝናል። የሚመሩትን ህዝብ የሚሰድቡ መሪዎች ነው የተቀመጡት። እንደ ኢትዮጵያዊ አሁን ይሄን አማራ መሆን አይጠይቅም። የብአዴን መሪዎች ባንድ ወቅት ሁሉም የተናገሩትን እስቲ ቢያንስ በአንደርስታንዲንግ ደረጃ ከተሞች አካባቢ ጥሩ አይደለም ያለው ሁኔታችን። የአማራ ክልል ኪራይ ሰብሳቢ የራሱ መንገድ ይዞ እየሄደ ያለ ነው። እንዲህ የተፈታተነ ነው ስርዓቱን ብሎ መውሰድ ተገቢ ነው የሚመስለኝ። ስለ ዩናይትድ ኢትዮጵያ የምናወራ ከሆነ ይሄ የትምክህት ለሃጭ ትላንት ጠርታችሁታል። ለሃጭ የሚባለው ዩዚንግ ዴሊበሬትሊ የትምክህት ለሃጭ መራገፍ አለበት። ህዝብ ግን ወደፊትም ቢሆን አገለግለዋለሁ፣ አምነዋለሁ፣ በጣም እወደዋለሁ። የትግራይን ህዝብ ምናልባትም ከብዙዎቹ እንደዚህ ነው እንደዚያ ነው ከሚሉት ሰዎች ይበልጥ ስለማውቀው ስለሚወደኝና ስለምወደው ደርግ የትግራይን ህዝብ የትግራይን ብሔር ከሚለው በላይ ዛሬ የምትናገሩት ለምንድን ነው? ትግራይ ህዝብ ቃልሲ ዘሎ አራያውን ተዛበ ዝኾነሉ ሁኔታ ይስመስለኒ። እኔ እኮ የትግራይ መውደዳቸው ላይ ሳይሆን 25 ዓመት ከየቦታው እንደ ታዳኝ አውሬ የሚገፋውን አማራ አንድ ቀን ቆመው አይናገሩለትም። በሱ ስም ስልጣን ላይ ቁጭ ብለው ይሄ ነው የሚገርመኝ እንጂ እንደ ኢትዮጵያዊ እኔ ላኛዋኮች አልቅሻለሁ፣ ለኦሮሞዎች አልቅሻለሁ፣ ለኦጋዴኖች አልቅሻለሁ። ግን ክሬዲት እንዲጽፉ አይደል እንደ ኢትዮጵያዊ ይሰማኝ የኔ ናቸው። እኔ ነኝ ብዬ ነው የማምነው። እኔ ነቀምቴ ሄጄ ወክ ባረግ ሀገሬ ነው። ማን ነው በባይተዋርነት የሚያየኝ? መቀሌ በሄድ ከህወሓት ካድሬዎች ውጪ ማን ነው ሊገላምጠኝ የሚችለው? እንዲህ አይነት ስሜት ነው ያለኝ እኔ። ግን እንዲህ ያደረጉት ነገር በ25 ዓመት ውጤቱን ያየነው በዘር የተዋቀረ ሀገር መጨረሻው አያምርም፣ ያስተላልቀናል። አሁንም ደጋግሜ የምለው ነው ህወሓቶች በኢትዮጵያ ውስጥ የዘሩት መርዝ እውነቱን ፍርጥርጥ አድርገን ለመፍትሄ የሚያስኬደንን መንገድ መጥረግ አለብን።